በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፈ ሲራክ ምዕራፍ 3 ቁጥር 17 እስከ 27 ስለ ትሕትና። ልጄ ሆይ ሥራህ በሃይማኖትህ ይገለጥ፣ እውነተኞች ሰዎች ይወዱሃል። እንደ ገናናነት መጠን እንደዚሁ ራስን አዋርድ፣ በእግዚአብሔር ዘንድ ዋጋህን ታገኛለህ። የእግዚአብሔር ሥራው ታላቅ ነውና የቅዱሳንና በትሑታን ዘንድ ይመሰገናል። የሚበረታብህን አትፈልግ፣ የማትችለውንም አትመርምር። ነገር ግን የታዘዝከውን አስብ፣ በስውር ያለው ግን አያስጨንቅህ። አላስፈላጊ ሥራዎችን አትመራመር፣ ከሰዎች ይልቅ ላንተ እጅግ ተገልጧልና። ብዙ ሰዎችን መታበያቸው አሳታቸው፣ ብዙ ሰዎችንም የልቦናቸው ትዕቢት ጣላቸው። ጥፋትን የሚወዳት በእርሷ ይሞታል፣ ክፉ ልቦና በመጨረሻው ይታመማል። ክፉ ልቦና በመከራ ይገረፋል፣ ኃጢአተኛ ሰውን በኃጢአቱ ላይ ኃጢአትን ይጨምራል። ለትዕቢተኞች ጥፋት ፈውስ የላትም፣ ክፉ ተክል በውስጣቸው ስር ሰዷልና። የብልህ ሰው ልቦና ምሳሌን ይተረጉማል፣ የአዋቂ ሰው ጆሮም ጥበብን መስማትን ትወዳለች። ወስብሐት ለእግዚአብሔር።